ብዙ ጊዜ በፊልም ስራ ውስጥ እየቆያችሁ ስትመጡና የሌንሶችን ባህሪያት መለየት እየቻላችሁ ስትሄዱ ከሲኒማ ሌንስ ውጪ መቅረጽ አትፈልጉም። ነገር ግን በሲኒማ ሌንስ መቅረጽ ካሜራውን ኦፕሬት ከማድረግ በተጨማሪ ሌንሶቹ ማኑዋል ስለሆኑ ፎከስ የምታስተካክሉት ያው በእጃችሁ ማኑዋሊ ነው። ይሄ ደግሞ በተለይ ሙቭመንት የበዛበት ሲል ላይ ሌላ ፎከስ የሚያስተካክልላችሁ ሰው ከሌለ ማለትም ፎከስ ፑለር ወይም ፈርስት ኤሲ ከሌላችሁ ሙቭመንት ያለው ቀረጻ በሲኒማ ሌንስ ማድረግ ቀላል አይሆንም። አለበለዚያ ቀረጻችሁ ያለምንም እንቅስቃሴ ኢንቴንሽናል ያልሆነ ስቲል ሾት የበዛበት ሆነ ይቀራል ማለት ነው። ስለዚህ ፎከስ ፑለር እና አሲስት የሚያደርግላችሁ ሰው ከሌለ ወይም ሶሎ ፊልም ሜከር ከሆናችሁና በስሞል ክሩ እየሰራችሁ ከሆነ ለዚህ ችግር ጊዜው መፍትሄ ይዞ የመጣ ይመስላል። ይህ ምንድነው? የሲኒማ ሌንሶቹ አውቶ ፎከስ እንዲሰሩ የሚያደርግ አውቶ ፎከስ አዳፕተር በተለያዩ ካምፓኒዎች እየተሰሩ ይገኛሉ። እያወራ ያለሁት ከዚህ በፊት ተሰርተው የነበሩ እንደ DJI ፎከስ ፕሮ ወይም ደግሞ እንደ PD ሙቪ የመሳሰሉት በላይዳር የሚሰሩትን አይደለም። እነዚህ ግን አዳዲስ ቴክኖሎጂዎች ናቸው። እንዴት ነው የሚሰሩት? ከካሜራው አውቶ ፎከስ ሲስተም ጋር በመናበብ የካሜራውን ፎከስ ዲቴክሽን ትዕዛዝ ቀጥታ ተቀብለው ሲኒማ ሌንሱ ልክ እንደ ፎቶግራፊ ሌንስ ፎከስ እንዲሰራ ያደርጉታል ማለት ነው። ዋና ያልኳቸው ሁለት አዳፕተሮች እነዚህ ናቸው። አንደኛው ቲልታ ኒውክለስ አውቶ ፎከስ አዳፕተር ነው። ሁለተኛው ደግሞ ቬልትሮክስ አውቶ ፎከስ አዳፕተር ይባላል። አገጣጠማቸው በካሜራውና በሌንሱ መካከል ልክ እንደ ማንኛውም ሌንስ አዳፕተር ነው። የራሳቸው የሆነ ፓወር ሰፕላይ የሚፈልጉ ሲሆን ከካሜራው የሚመጣውን ፎከስ ኤሪያ ትዕዛዝ በኬብል በመቀበል በመቀጠል ደግሞ የሲኒማ ሌንሱን ሪንግ ለማሽከርከር የሚያስችሏቸው ትናንሽ ሞተር ጊሮች አሏቸው። በዚህም የሌንሱን ፎከስ ሪንግ በማሽከርከር ሲኒማ ሌንሱ ልክ እንደ ፎቶግራፊ ሌንስ ፎከስ እንዲያስተካክል ያደርጉታል። እንዲሁም ደግሞ በተጨማሪ ሲኒማ ሌንስ ላይ አይሪስ ልክ እንደ ፎከስ ሪንግ አለው ማኑዋሊ ስለሚስተካከል እሱን ማዘዝ ይችላሉ። ይህ ለሶሎ ፊልም ሜከር ሲኒማ ሌንስን እንደ ልብ ለመጠቀም በር የከፈተ ነው ብዬ አምናለሁ። ሐሳባችሁን ኮሜንት ላይ አስቀምጡልኝ።